ለዚህ ሀገር ይሁን አሪፍ ነው። ቆንጆ ነው። ቆንጆ ነው። ልወጪ ነው? በቃ እሺ። ሰላም ተሆንሽ። እሺ። ብዙ ደህና ናት። ትደዋላለች። እሺ በቃ እሺ። ሰላም አምሽ። ስራ ናት። ፎሎ አድርገሃል? ያላረገኝም እኔ ግን ፎሎ የነክ ግን አይደለም እንዴ? አይደለም። አይደለም። ኧረ አድርገሃለች። ሁለት ሰው አድርገሃል። ሊትወርኩ አላሳይ ብሎ ነው። ሊትወርክ አሁን ኮንትራት ነው። አዎ ልጅ እዛ ቤት እኛ እናውቀውም። ልጅ እዛ ቤት ይላሉ። ስራም አይገኝም እንጂ ልጅ እዛ ቤት ያለ ሰው ምን ብዙ ስራ ያገኛል ብለህ እንዴ? ይሰራሉ። እንደዛማ ይሰራሉ። ያው እዛው መቀዛው ፈላ ነው ባከይ። እንደዛ ቢሰሩ የቤት ኪራዩ፣ የመብራት፣ የውሃ የስንቱ ይከፈላል መሰለ። ስንት ነገር ይወጣለው። ከቤት ወጪ አለው፣ የቤት ኪራይ ወጪ አለው። ኮንትራት አዎ እንዴ ቀላል ኮንትራት ነው። ጥሩ ብድግ ብለህ ከደግ ብድግ ብለህ ትመጣለህ። አይኮራ ከደሴ ደግሞ እኛ ወራኢሉ የምትባላለች የወራኢሉን ስጋ ብቀምስ ደግሞ ይበልጥ ታመሰግናል። ወራኢሉ ብትቀምስ ወየው ነው የምትለው እናቴ። ቁርበቱን ረግጠህ ነው የምትገባው። ፍሬሽ ነው ሁሉ ነገር። ኪሎ አያውቅም። እኛ ጋር ኪሎ የለም እናት። እናንተ አትሄዱማ።
እንዴ እኛ ጋር ጣጣ የለም። እኛ ጋር እናቴ ሁሉ ኪሎ አያውቀውም፣ ሁሉ ፍርሽ ነው። እንደው እንዳይገባብን ይሄ ኪሎ የሚባል ነገር። እኛ ምናችሁንም አንለካም፣ ፖለቲካችሁን አንለካም። ደክመን ለፍተን ነው የምናለው። ቤተሰባችን እንዲበላባችን ነው። በስመ አብ ወልድ ለዛችሁ ደግሞ ሰንሰለቷን እያሰሩ ሚዛኗን ወረ ወደዛ ተሳናችሁ። ስንቱን ሰው አሳዘናችሁ። ስንቱን ቤተሰብስ በጣም ስንት ልጅ አስቀራችሁ። እኛ ጋር የለም እናቴ። ጠጅህን ጎመጭመጭ እያልክ ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን እናቴ ዋጋችሁን ይሰጣችኋል። ቁርጥህን ማር ሞልቷል፣ ከታች ይመጣል ከቆላው። እንኑር ነው፣ ሌላ ነገር አላልናችሁ። እንኑር፣ አትግደሉ። የወረይሉ ጠጅ ጠላው ብትል ጠጁ ብትል ስጋው ብትል በቃ ቁርጥህን በልተህ ክላስ። አዎ የእርባት ሀገር ያው አይ ሂጅ አላውቅም። እንደኛ ጋር እንዴት አለ እንዴ? አለ እንጂ እኛ ጋር አለ። ያው እኔ ስላላየሁት ማን ነው አብርሂም እና በለው ይምጣ ተጫወቱ። ኦኬ ሳውዲ ነው ያለው።